시선은 깜빡이는 눈이 내게 입 맞춘다 Hey guys, ናችሁ ወይ እንደናችሁ ጆራን የዛሬ ቤላ ቪዲዮ ይዤላችሁ መጣሁ። የዛሬ ደግሞ የፀጉር ቪዲዮ ማለት ነው። ከዚህ ከክላይ ከሚባለው ፀጉር ድርጅት ያነሳሁትኝን ይሄን ፀጉር ነው ማሳያችሁ። ይሄ ሲመጣ ያው እንደዚህ አልነበረም። ካምቦክሲን ጀምሮ አሳያችኋለሁ። ነገር ግን ሲመጣ ቀጥ ብሎ ምናምን ነበር። የመሃል ክፍያ ኖሮት ነው። እኔ ግን ዛሬ አንዴ የጎን ክፍያ ነው ማድረግ የምፈልገው። ሁለተኛ ደግሞ እንደዚህ መጨረሻ ውጤቱንም መጠቅለል ፈልጋለሁ ብዬ እንደዚህ ጠቅልየዋለሁ እና እንደምታዩት ይሄ ነው አሁን ያለበት ሁኔታ ማለት ነው። የመጨረሻ የሚያምር ለጀማሪዎች በጣም ተስማሚ 7/5 የሆነ ፀጉር ነው እና ትወዱታላችሁ። በድጋሚ ከላይ ማሳያችሁ ፀጉሮች በሙሉ ሁሉ ጊዜ አንደኛ ናቸው። ምንም ያወጣላችሁ በተለይ ከርሊ ፀጉሮቻቸው አንደኛ ናቸው። ይሄኛው ትንሽ ሸርከት ያለ ቴክስቸር ያለው ፀጉር ነው። እሺ፣ ስለዚህ የፈረንጅ ፀጉር አይደለም፣ ለስለስ ያለ ፀጉር አይደለም፣ ከርደድ ያለ ልክ የኛን ፀጉር የሚመስል ፀጉር ነው። ስለዚህ የብራዚሊያን ፀጉር ስለሆነ መሰለኝ ቆንጆ ቴክስቸር አለው። ለምንም የምትወዱት ይሆናል ብዬ አስባለሁ። በድጋሚ እንደዚህ በጣም በቀለሄ ምንም ጄልም ግሉም ምንም ነገር አላረኩበትም፣ በምንም አላጣበቅኩትም። እንደዚህ ሆነው ጭንቅላቴ ላይ ቁጭ ያለው በጣም ትወዱታላችሁ። በድጋሚ ሁሉ ነገር ታች ጽፍ ያስቀምጥላችኋለሁ፣ ሊንኮቹን ሁሉ ነገር ታገኛላችሁ። ስለዚህ ዲስክሪፕሽን ቦክስን ሄዳችሁ ቼክ ማድረግ እንዳትረሱ። በተረፈ አሁን ቀጥታ ካምቦክስን ጀምሮ እንዴት እንደዚህ ማድረግ እንደቻልኩ ላሳያችሁ። እሺ፣ እንግዲህ ቦክሳችሁ እንደዚህ ክላይ በሚል ቆንጆ አረንጓዴ ቦክስ ፀጉራችሁ ይመጣል። ከዚህ የተለመዱትን የሌስ ካፖች ፀጉራችሁን ስታይል ለማድረግ የሚረዱ አክሰሰሪዎች ታገኛላችሁ። በድጋሚ የዛሬ ማሳያችሁ 7/5 የሆነ ያኪ ስትሬት ፀጉር ነውና የዚህ ፀጉር ውበቱ አንደኛ ከለሩ ነው። እንደምታዩት ከለሩ በጣም ያምራል። ከዛ አስቀጥሎ ደግሞ ቴክስቸሩ በጣም አሪፍ ነውና ይሄንን የመሰለ ውበት ያለው ፀጉር ነው። ፀጉር ብቻ ሳይሆን ደግሞ ለዚህ ብዛትና ክብደትም አለው። እሺ፣ ቆንጆ ብዛት ነው ያለውና በስሜ መጨረሻ ደስተኛ ነኝ። እሱ ብቻ ሳይሆን ደግሞ የሌሱ አሰራርም አንደኛ ነው። አሁን ሌሱንም ቀርቤ ታሳያችሁ ታያችኋል። ምርጥ ሆኖ የመሃል ክፍያ ታገኛላችሁ። እሱ ብቻ ሳይሆን ደግሞ ፕሪፕላክድ ሆኖላችኋል። ስለዚህ ሄር ላይኑ መጥቶ ልክ ከናንተ ጋር ተስማሚ የሆነ ሄር ላይን ነው የሚሆነው። ሌላ ደግሞ ይሄንን የወደድኩበት ምክንያት እንደምታዩት ይሄ ድሮ ስትሪንግ አለውና ይሄ የሚረዳው ምንድነው ፀጉሩን ኮፍያውን እንደልባችሁ ጥብቅ ለማድረግ ይረዳችኋል። እንደምታዩት እኔ ትንሽ ፋውንዴሽን ፊት ለፊቷን ቀባ አርጊያት ማለት ነው። ወዲያውኑ ፀጉሩን ስታይል ወደ ማድረግ ነው የገባሁትኝ። ይሄኛው ፀጉር ታዲያ ኮፍያ እንደዚህ መስሎ ቁጭ እንዳይል ትንሽ ስታይል ማድረግ ያስፈልገው ነበር። እንደምታዩት ክፍያውን ለጊዜው ከመሃል ነው ተቆጥኝ፣ በኋላ ግን የተለያዩ ስታይሎች አድርጌ ያሳያችኋለሁ። እንደምታዩት የፀጉሩ ውበትና ኳሊቲ ግን የመጨረሻ አሪፍ ነው እና አሁን እንደዚህ የጎን ክፍያ ለማድረግ ያሰብኩ ነው። እንደዚህ እንደምታዩት ይታያችኋል። የክፍያው ለጥ ማለት ነው የመጨረሻ ነው የሚያምረው። አሁን እዚህ ጋር የዋክስ ስቲኬን ወስጄ በደንብ ክፍያውን ጽድት ለማድረግና ፀጉሩን ደግሞ ለጥ ለማድረግ በዊግ መተኮሻ ይሄ ሆት ኮምቢ ወስጄ በሱ ማበጠር ጀምራለሁ። በድጋሚ በሱ ብጥር ሳረገው ይሄ ኮፍያ የመሰለው ነገር ለጥ ብሎ በተለይ ገና ከፓኬጅ ውስጥ የወጣ ፀጉር ስለሆነ እንደዚህ ስታይል መደረግ ያስፈልገው ነበረ። እንደምታዩት ይሄንን በትኩስ መተኮሻ ለጥ አረጋዋለሁ። ከዛ በኋላ ውጤቱን እንዴት የሚያምር እንደሚሆን ታያላችሁ። እንደምታዩት ሌሱ ከግንባሬ ጋር እንዴት ቆንጆ ሆኖ እንደተመሳሰለ ክፍዬ እንዴት እንዳማረ ይሄን ያለ ግሉ ያለ ጄል እንደዚህ ቁጭ አርጌው ራሱ ተመልከቱ። እየተጣበቀ ነው የሚመስለው ውጤቱ። እንደዚህ ቆንጆ ሆነ ፀጉር ነው። ይሄንን ደግሞ ከኋላ ማለት ነው በድጋሚ ሄድሮ ስትሪንግ ከለሩ ሲያምራያችሁ ከለሩ እንዴት እንደሚያምር
ይሄ ድሮ ስትሪንጉን ወስጄ ኮፍያው ለኔ ጭንቅላት እንዲሆን ጠበቅ አረጋለሁ። እንደዚህ ጥብቅ ካረኩትኝ በኋላ እቺ ገመዷን ወደ ውስጥ ሽጉጥ አረጋታለሁ ማለት ነው። ስለዚህ እኔ ተንጠልጥላ አትታይም። የፀጉሩን ከለርና ውበት ግን እኔ እንጃ በጣም ነው የወደድኩት። እንደምታዩት የመጨረሻ ነው የሚያምረው። እናንተ ለዚህ ለሰመር የሚመቻችሁ ይሄንን አንድ ቦታ ብትሰሩት በጣም ያምራል። ሞገስ ያለው ፀጉር ነው። አሁን ደግሞ የተለያየ ስታይል በድጋሚ ለማድረግ ያሰብኩትኛለ። ስለዚህ እነሱን ስታይሎች አሳያችኋለሁ። 언제 그랬냐는 듯 내 앞에 다가와 틱톡틱톡 눈을 굴려보내 힐끔힐끔 또 쳐다보네 홀듯 안 보일 듯 똑같은 일 보내 날 감기엔 이 밤이 너무 짧겠지 아슬아슬해 보여 네가 날 흔들 때 숨막히는 chemistry 이건 게임이 아니야 너도 알잖아 내게 가까이 Don't stop when you roll the 느려질 틈 없는 긴장 속에 널 다듬어 내 손끝에 너란다는 걸 알면서도 빠져들어 너 벗어날 수 없게 틱톡틱톡 잔을 채워 너의 deeper deeper 자꾸 쏟아지네 천천히 조여봐 내 숨결까지 위태위태하게 함께 춤을 추자 아슬아슬해 보여 네가 날 흔들 때 숨막히는 chemistry 이건 게임이 아니야 너도 알잖아 우리 vibe 끌어당기던 your replay Baby I can burn it up 지겹지가 않아 Just let it flow with me Hurricane እንግዲህ እኔ መጨረሻው ጤቴን ለሚመስለው እንደምታዩት እንደዚህ ጠቅለል አድርጌ የበለጠ ቮሊዩም እና እንደዚህ ውበት ለመጨመር ሞክሬያለሁ። ቀረብ አድርጌ ከርሎቹን ያሉበትን ሁኔታ ማለት ነው አሳያችኋለሁ። በጣም ነው የሚያምረው። ስጠቀልለው የመጨረሻ ሽታ ነበረው፣ ኃይለኛ ሽታ ነበረው። ለምን ከለር ይሄ ስለቀቡት መሰለኝና ትንሽ ሽታ ነበረው። ስለዚህ ከዛ ውጭ ግን ምንም ቅሬታ የለኝም። ከርሉን በደንብ ነው እንደዚህ እንደምታዩት ቆንጆ ያርጎ ያዘው። ከለሩም እንደውም ሲጠቀልል የበለጠ ከለሩ ወጥቷል ብዬ አስባለሁ። የእናንተን አስተያየታችሁን ንገሩኝ። በተረፈ በመጣ ቪዲዮ እስከምንገናኝ ድረስ ቻው። ለዛሬ ዲቦራ ነኝ።